እሺ እኔ ምላክሽ በቃ ለአቢጌል ባል ነኝ ብሎ መጥቶ የሚተዋወቅ ሰው ፈልጊ። ውይ አቢጌል ግን ምን አይነት ተንከሴት ሰው ናት? በእውነት ናታን ግን በእውነት አደነኩት። በጣም በጣም ስማርት የሆነ ልጅ ነው። እንዴት መጣለት ግን? በድንጋጤ ውስጥ እኮ ብዙ ጊዜ ማድረግ ያለብንን ነገር ቶሎ አናስብም። ግን እኔ ናታን ዝለ ሳላደንቅ ማለፍ አልችልም። እኔም ቢካል ከዚህ መተኛት ካልቻልኩኝ ሊደፍረኝ ነው ብዬ ጮኋለሁ። ሰው ክፍል ሄዶ ሊደፍረኝ ነው ይባላል እንዴ? እሷ ክፍል ቢሆን ኦኬ ያሳምናል። እና በዘወይ ቤተሰቦቿም ተንኮለኛ መሆኗን አውቀዋል። ግን የልጁ ስማርትነት እቀዳሻለሁ ወይ ቶሎ ብሎ ሞባይሉን ከፍቶ ነበር እንድታወራ ሲያረጋት የነበረው ማለት ነው። ከዛ በቃ ቮይሱን በሲስተም አስወጣት። በጣም ስማርት የሆነ ልጅ ነው ናታን፣ በጣም ስማርት። አቢግል ግን የመጨረሻ ተንከሲስ ክፉ ናት። የኔ እናት ውሃዬ በጣም ታማለች። ምን እንደለከፋት አይታወቅም። በዚህ ልክ ታማለች። አሁን ሐኪም ቤት ልትሄድ ነው። እኔ እዚህ ላይ ምን ተጠራጥሬ ያሉ መሰላችሁ ማለት ነው። እስኪ ከኔ ጋር ሀሳብሽ ትክክል ነሽ ያላችሁ ሰዎች ማለት ነው እስቲ በኮሜንት እና በላይክ አሳዩኝ ማለት ነው። እኔ እንደሚመስለኝ ውሃ አሁን በጣም ትታመምና ትተኛለች። ከዛ በሽታው ደግሞ የሆነ ነገር ይባላል። ከዛ ደም ያስፈልግሻል ትባላለች። ከቤተሰቡ ደም ይወሰዳል። ከዛ ግን ከዳጣ ደም ጋር ይመሳሰላል ብዬ አስባለሁ። ከዛ ቤት ውስጥ የዳጣ ደም ከሷ ጋር ተመሳስሎ ቁጭ ይላል። የዳጣም እውነት ይወጣል ብዬ አስባለሁ። እኔ እንደዚህ አይነት ጭንቅላቴ ውስጥ መጥቶልኛል። እናንተስ ምን ትላላችሁ? ሰላም ውድ የቻናሌ ተከታታዮች እንዴት ናችሁ? ለቻናሌ አዲስ የሆናችሁ በሰብስክራይብ አድርጉ፣ ላይክ ኮሜንት እንዳይረሳ፣ የደወል ምልክቷን መጫን አትርሱ። የሚለቀው ነገር ወደ እናንተ ተደራሽ እንደሆን ብያለሁና እንግዲህ እንደምታዩት ዳጣ ደግሞ በጣም ዳጣና ሰላም ኩሽና እያወሩ አቢጌል ደግሞ በር ላይ ተለጥፈ እየሰማች ነው። በጣም የመጨረሻ ተንከሲስ ናት። አንድ ቤት ውስጥ ሁለት አይነት ሰው አለ። ውሃ እንደ ስሟ ውሃ ናት። እንግዲህ ውጭ ላይ አቢጌልን በቃ ዳጣን አቢጌል ልትደበድብ ልታስፈራራት ነበር የወጣችው። ዳጣ ደግሞ ምን እንደምታደርጋት አይታወቅም። ዳጣ አይደለም ለአቢጌል ለወንድ አትመለስም። ጎዳና ላይ ማደጓ ለዚህ ጠቅሟታል። ዳጣ እህቷም ስለሆነች ቤት ውስጥ ችግር ላለመፍጠር እየታገሰቻት ነበር። በእውነት አንዳንድ ጊዜ ግን ሳንፈልግ አርፈን ከተቀመጥንበት ቦታ ትዕግስታችንን የሚፈታተኑ ሰዎች በጣም ወደ መጥፎ ነገር ይወስዱናል። በእርግጥ አባትየው በጣም አቢጌልን አውቋታል። የመጨረሻ ናታንም አውቋታል። እናቷ ናት። እናቷም ደግሞ ታውቃታለች። ግን እናት ስለሆነች ብዙ ጊዜ ጥፋቷን እያወቀች ለልጇ ነው የምታደለው። ሌላው ደግሞ የናታን አባት ለአቶ ደረጀ ደውሎ ነበረ። የደውልለት ለስራ ቢሆንም ስለ ልጆቻችን በጋብቻ ቢተሳሰሩ አንተም በጋብቻ እንትን ብልህ ዝምድናህን ባጠናክር ብሎታል። አቶ ደረጀ ደግሞ ለማርታ ሲነግራት የበለጠ ተደሰታለች። ምክንያቱም አቢጌል እንደምትወደው ታውቃለች ናታን። ዳጣን ደግሞ ናታን እንደሚወዳት ወይዘሮ ማናት ታውቃለች፣ ማርታ ማለት ነው የአቢጌል እናት። ግን ለልጇ ስለሆነ የምታደለው ልጇ እንዲወድላት ነው የምታደርገው። እዚህ ጋ ግን ናታን አሁን ቤተሰብ እንኳን ሊጫ ነው ቢፈልግ እውነቱን መናገር አለበት። ልቡ ማንን እንደሚፈልግ ለቤተሰቡ ብሎ ደግሞ ማንኛቸውን የማይወዳትን ሴት እንዲያገባ አይገደድም። ናታን ብዙ መጽሐፍ የሚያነብ ብዙ ነገር ጭንቅላቱን ክፍት ያደረጉት ነገሮች አሉ። ስማርት የሆነ ልጅ ነው። መቼስ እዚህ ላይ ይሞኛል ብዬ አልገመትም። ምክንያቱም አቢጌልን አግብቶ ሲቃጠል አይኖርም። ኦልሬዲ ዳጣንም ቢያገባ ከደረጀ ጋር አባትየው ይዛመዳል። ዞሮ ዞሮ ዳጣም የደረጀ ልጅ ስለሆነች ማለት ነው። ሰላም ግን እኔ አሁን ከማን እንዳረገዘች ብቻ ግራ ገብቶኛል። ከማንም ምክንያቱም ያረገዘችለት ሰው ቢኖር አኪድ እንደምታመጣው እንኳን የዚህን ያክል ልብ ተሰጥቷት ከሴትዮዋን ፍቃድ ተሰጥቷት እዚሁ ትወልጃለሽ እኔ ላዋራው እያለቻት ይቅርና ባትላትም እንኳን ያስረገዛትን ሰውነት ውጭ ላይ ቢሆን እኔ ግን አሁንም አቶ ደረጀ ላይ ነው። ምክንያቱም አንድ ስለሆነች ዳጣን ከሷ ከወለደችለት ሌላም ልጅ እንግዲህ ከአቶ ደረጀ ይሆናል ብዬ ነው የምገምተው። እኔ አላቅም።
አዝኖላት ነው ወዷት ነው አይዶን ነው እንግዲህ ከማን ነው ያረገዘችው? መቼስ ከናታን አይሆንም እርግጠኛ ነኝ። እና እንግዲህ አቶ ደረጀው እውነት የሰላምን አስረግዘዋታል እርግጠኛ ነኝ። ዳጣን ከሰላም ከወለዳት የሰውዬ አሁንም ቢሆን ከማስረገዝ ወደ ኋላ አይደለም። ግን ሚስቱ ምን አጎደለችበት የሰውዬ ለማለት ነው ደግሞ በዛ ላይ ሰላምስ ብትሆን ወይዘሮ ማርታ እንዳሰሪ ሳይሆን እንደ እናትም እንደ እህትም ነች። ቤት ውስጥ እንደ ቤተሰብ ነው። ልጆቿን አሳድጋላታለች። በጣም መልካም እና የተረጋጋች ሰው ናት። እና እንደዚህ አይነትን ሰው መጉዳት ትንሽ አይከብድም ወይ ነው የእውነት ካቶ ደረጀ ከሆነ ያረገዘችው እና በጣም ከባድ ነው። በእርግጥ መጀመሪያ የወለደችላትን ስላሳጣት ድጋሚ ብታረግዝ ከሰላም ግን ቢሆንም ግን መጀመሪያ የወለደችለትን ቀምቶ የትም ከጣላት እንዳይታወቅበት ካደረገ ድጋሚ ማርገዙ ምን አስፈልገ? ከሱ ሌላው እንድጠፋ እንዴ? ሰላምስ ቢሆን እውነት ካቶ ደረጀ ከሆነ ያረገዘችው ማለት ነውና ብቻ ከባድ ነው። እና እንግዲህ እኔ እውነትን አርነት ታወጣታለች ብዬ ነው የምገኘው። ወይዘሮ አቢጌል ደግሞ እንግዲህ የናታንን ክፍል ሰላም ምንድነው ሰጊዜ ምታጸጅ ብላታለች። ይገርማል። አቢጌል ሰላምን የቤታቸውን ሰራተኛ ያረገሽው ከናታን ሊሆን ይችላል በናታን ተጠራጥራታለች። ናታን እንደዚህ አይነት ሰው ቀላል ሰው አይደለም። እሷም ደግሞ ዝቅ ብላ ከልጇ ጋር እንትን አትልም። እንደውም ከሷ ጋር የልጇ አባት ሊሆን ቢችል ከዳጣ ጋር እንዲቀራረብ አታረግም ነበር። እና ዳጣ እንድትቀርበው በጣም ነው ሁለቱን ልታቀራርብ እየጣረች ያለችው ማለት ነው። ግን ምን ያረጋል አቢጌል ስለጠረጠረችኝ ዳጣን ባክሽ ባልነኝ ብሎ አቢጌልን የምታወቅ ሰው አምጥልኝ ስትል ተለጥፋ ሰምታለች ማለት ነው። እና እንግዲህ እነቦ ለእናቲቱ ሄዳ ማውራቱ አይቀርም። በጣም ከባድ ነው እላችኋለሁ። እንግዲህ አቢጌል ግን መጨረሻው ያምራል ብዬ አልገምትም። አባትየው እኮ ያንን የሰረቀችውን ከእናቷ የሰረቀችውን ወርቅ በዳጣ ስታመካኝ እናቲቱ እሷን እንትን እንዳትላት ጸጥ ብሏል። ግን እዚህ ላይ እንደዛ ማድረግ መደበቅ አልነበረበትም። እሷን ቢትሆን ዳጣን ሌባ እንዳደረገች ነው እንትን ያለችው። ኦሬዲ ዝሮ ለዳጣም ልብ ካለው እውነት የአባትነት ስሜት ካለው ለዳጣም ይቆረቆር ከሆነ የአቢጌልን ውሸትና የአቢጌልን ተንኮል ማውጣት አለበት አባትየው። አይኑ አባት ነው፣ ግን በእርግጥ እየመከራት ነው። ተንኮለኛ እንዳትሆን መጥፎ እንዳትሆን እየመከራት ነው። ልጅቱ ግን ምክር የሚመልሳት አይነት አይደለም። የተጠናወታት ማለት ነው። ከባድ ነው የተጠናወታት የክፋት መንፈስ ማለት ነው። ያ ማለት ደግሞ ናታንን በቃ ታውቀዋለች እኮ ልቧ። ናታን ዳጣን በጣም እንደሚወደው ታውቃለች። ዳጣ ደግሞ እሷ እንደማትወደው ታውቃለች። ግን በጣም ከባድ ሰው ናት። እንደ ንጹህ እህት ብትሆንላት ለምንድን ነው የማታደርጉት? አሁን አድርጉ።